በራሱ ወታደር በራሱ ዜጋ በጭካኔ መልክ የሚደረገው ነገር ለምንገም መፍትሄ ሊሆን የሚችል ነገር አይደለም ያለ ችግር ካለም በውይይትና በህግ ነው መፈታት ያለበት ትላንት የተፈጠረው ነገር በጣም አሳፋሪና አሳዛኝ ነገር ነው ለከተማ ከንቲባም ይሄ ነገር አይደለም በዜጋ በጠላት ላይ ይደረጋል የሚል እንትን የለኝም ይሄ ቶታሊ መስተካከል ያለበት ነው ብዬ ነው ማምነው ከዛም አልፎ አሁን በተፈጠረው ሁኔታ ህዝቡም በጣም ስጋት ስለገባ አሁን ወደ ኬንያም የተሻገረ ህብረተሰቡ አካል አለ እና አስቸጋሪ ሁኔታ ነው እንደዚህ አይነት ደግሞ ችግሮችን መፍታት ይቻላል የሚል እምነት ኮማንድ ፖስቱን በመወከል መግለጫ የሰጡት ሌተናል ጀነራል ሐሰን ኢብራሂም ድርጊቱ ከአስቸኳይ ጊዜ አዋጁ ኮማንድ ፖስት ጋራ የተያዘ ሳይሆን መደበኛ ወደ ኢትዮጵያ በመግባት ላይ የነበረውን የኦነግን ሰራዊት ለመከላከል በሚል በአካባቢው የተሰማራው አንድ ሻለቃ ጦር በተሳሳተ መረጃ የወሰደው እርምጃ ነው ብለዋል ጀነራሉ ድርጊቱ ከኮማንድ ፖስቱ ጋር እንደማይያዝና የመከላከያ ጉዳይ ከሆነ የመከላከያ ተወካዮች መናገር ሲገባቸው እርሳቸው ለምን ኮማንድ ፖስቱን ወክለው መግለጫ እንደሰጡ አይደለም ሌሎች የመረጃ ምንጮች በበኩላቸው ከቅዳሜው እልቅት በፊት በሞያሌና 147 እየተባለ በሚጠራው ወታደራዊ ካምፕ አካባቢ ወይም ሚኦና ቱቃዩ በሚባል አካባቢዎች በመከላከያ ሰራዊት አባላት ላይ በደረሰ የቦምብ ጥቃት ከ6 ያላነሱ ወታደሮች መገደላቸውን ጠቅሰው ጉዳቱ የደረሰባቸው መከላከያ አባላት ሁሉም የትግራይ ብሔር ተወላጅ መሆናቸውንና የዚህ ብሔር ተወላጅ የሆነው የሰራዊቱ አዛዥ ወታደሮቹ ወደ ከተማ ሄደው የበቀል እርምጃ እንዲወስዱ ማዘዙን ገልጸዋል ወታደሮቹ ወደ ሞያሌ በማቅናት ሸዋበር በሚባለው አካባቢ በሚኖሩ ዜጎች ላይ የጅምላ ግድያ መፈጸማቸውን ምንጮቹ ተናግረዋል የመከላከያ አዛዦች በስተት የተወሰደ እርምጃ ነው በማለት ያቀረቡት ምክንያት ፍጹም ሐሰት ነው የሚሉት ምንጮች በወታደሮቹ ላይ የቦምብ ጥቃቱን የፈጸሙት ኃይሎች እንደማይታወቁና ምናልባትም ከወታደሮቹ መካከል የተወሰኑት በአዛዦቻቸው ላይ ያቀናበሩት እርምጃ ሳይሆን እንደማይቀር ገልጸዋል ወታደራዊ አዛዡ በሰጠው የበቀል ትዕዛዝ መሰረት የተወሰኑ ወታደሮች ወደ ሸዋበር በማምራት ለቅሶ ቤት ሆቴል ውስጥ ሱቅ ውስጥና መንገድ ላይ ያገኙትን ሁሉ መግደላቸውን ምንጮቹ ገልጸዋል ጉዳት ከደረሰባቸው ሱቅ ከፍቶ ሲሸጡ የነበሩ ሁለት የጉራጌ ተወላጆች ምግብ በማስተናገድ ስራ ላይ የነበረ አንድ የወላይታ ተወላጅ ለቅሶ ቤት ውስጥ ቁጭ ብሎ የነበረ አንድ ወጣት ይገኙበታል የበቀል እርምጃውን በመሸሽ በሺዎች የሚቆጠሩ ዜጎች ወደ ኬንያ ተሰደዋል ለተፈናቀሉ ዜጎች ቀይ መስቀል አስፈላጊውን እርዳታ እያደረገላቸው እንደሆነም ታውቋል የመከላከያ ሰራዊት አባላት የወሰዱት እርምጃ ያስቆጣቸው የብልሆራ አካባቢ የሚኖሩት ወጣቶች መንገድ ላይ ዛፎችን እየቆረጡ በመጣል እስከዛሬ ረፋዱ ድረስ ተሽከርካሪዎች እንዳይሄዱ አግደው ውለዋል በሌላ በኩል ዛሬ አድማ ይኖራል በሚል ፍርሃት ከሐረር ወደ አዲስ አበባ ይጓዝ የነበረ የሀገር አቋራጭ የትራንስፖርት አገልግሎት ተቋርጦ መዋሉ ታውቋል ኮሎኔል ተከስተ የተባለ ወታደራዊ አዛዥ የሀገር አቋራጭ ሾፌሮችን ሰብስቦ የትራንስፖርት አገልግሎት ማቋረጥ እንደማይቻልና በሚያቋርጡት ላይ እርምጃ እንደሚወሰድ ቢገልጹም የመኪኖቹ ባለቤቶች ግን መኪኖቹ መንገድ ላይ ቢቃጠሉ ኢንሹራንስ አይከፈለንምና እናንተ ውጡ ብላችሁ ታስገድዱናላችሁ ጉዳቱ የሚደርሰው ግን በእኛ ላይ ነው በማለት ተቃውሟቸውን ገልጸዋል ኮሎኔል ተከስተ ለተነሳው ተቃውሞ መኪናችሁ ጉዳት ሲደርስበት እዛው ላይ አቆሙት እርምጃውን በሚወስዱት ወጣቶች ላይ አስፈላጊውን እርምጃ እንወስዳለን ጉዳቱ የደረሰበት ከተማ ነዋሪ የሆነው ህዝብ ካሳ እንዲከፍላችሁ እናደርጋለን የሚል መልስ ቢሰጡም ሾፌሮቹ ግን የማይሆን መልስ ነው በማለት ሳይቀበሉ ተቀርተዋል በርካታ ባለስልጣናት ሰዎችን በመኪና ገጭተው ቢገሉም እስካሁን ለፍርድ አልቀረቡም የኢሳት ምንጮች እንደገለጹት ያገዛዙ ባለስልጣናት ሰዎችን በመኪና እየገጩ ቢገሉም እስከዛሬ ግን ለፍርድ ቤት ቀርበው ሲቀጡ አልታየም ውብሸት ገብረ እግዚአብሔር የተባለው የኢህአደግ ወጣቶች ሊግ መስራችና የአዲስ አበባ ወጣቶች ሊግ ሰብሳቢ የነበረና በሌደታና ቂርቆስ ክፍለ ከተሞች ኢህአደግ ጽፈት ቤት ኃላፊ አንድ በድህነት ውስጥ የሚገኙ እናት በመኪና ገጭቶ ቢገልም ለፍርድ ቀርቦ አቅም የአዲስ አበባ ከተማ ምክር ቤት አፈ ጉባኤ የሆኑት ዶክተር አጸዳ አስፋ ቸርችል ጎዳና ላይ አንድ ወጣት በመኪና ገጭታ ብትገልም እስከዛሬ ለፍርድ አልቀረበችም እንዲሁም የዳሰ ጋዜጣ ምክትል አዘጋጅ የነበረውና የህብረተሰብ ተሳትፎ ጽፈት ቤት ኃላፊ ሆኖ የተሾመው አቶ ዋቸሞ ጴጥሮስ በተመሳሳይ መንገድ በመኪና አንድ ሰው ቢገልም ለፍርድ አልቀረበም የአዲስ አበባ ፖሊስ ባልደረቦች ወንጀሉን መርምረው ባለስልጣኖቹ እንዲከሰሱ ሙከራ ቢያደርጉም የአዲስ አበባ የኢህአዴግ ጽፈት ቤት ኃላፊ አቶ ተወልደ ገብረ ጻዲቅ በፖሊሶቹ ላይ ከፍተኛ ጫና በማሳደርና በማስፈራራት ባለስልጣናቱ ለፍርድ እንዳይቀርቡ ማድረጋቸውን ምንጮቹ አክለው ገልጸዋል አዲረመጥ በሚገኘው ሱር ኮንስትራክሽን ላይ የቦምብ ጥቃት ተፈጸመ የአካባቢው ምንጮች በፎቶግራፍ አስደግፈው በላኩልን መረጃ ባለፈው አርብ አዲረመጥ ላይ በሚገኘውና የህዋት ንብረት በሆነው ሱር ኮንስትራክሽን ኩባንያ ንብረት ላይ ከሌሊቱ 7 ሰዓት ላይ የቦምብ ጥቃት ተፈጽሞ በንብረቱ ላይ ጉዳት ደርሷል ጥቃቱ የደረሰው የሱር አማካሪ በሆነው ልደት ኮንሰልተንት የግል ድርጅት ላይ መሆኑን የአካባቢው ነዋሪዎች ገልጸዋል በጥቃቱ የተጎዳ ሰው አለመኖሩ ታውቋል ይህን ተከትሎ ወታደሮች ህዝቡን ሰብስበው ጥቃቱን የፈጸሙትን ኃይሎች እንዲያጋልጡ ለማሳመን ቢሞክሩም ሳይሳካላቸው ቀርተዋል ጥቃቱን ማን እንደፈጸመው የታወቀ ነገር የለም በዚሁ ቀን ከምሽቱ 4 ሰዓት ላይ ሰቲት ሃውስ ፊት ለፊት ከሚገኘው
ህብረት ሆቴል ውስጥ በደረሰ ጥቃት አንድ የመከላከያ ፓትሮል መኪና ሙሉ በሙሉ መውደሙንና ከጎኑም ቆሞ በነበሩ መኪኖችም ላይ ጉዳት መድረሱን አርበኞች ግንቦት 7 ባለፈው አርብ የላከልን መረጃ ያመለክታል። ሆቴሉ የመንግስትና የመከላከያ ባለስልጣናት የሚዝናኑበት ቦታ እንደነበረም ንቅናቄው የላከው መረጃ ያስረዳል። በእነመቶ አለቃ ማስረሻ ሰጠ መዝገብ የተከሰሱት ተከሳሾች ትገደላላችሁ የሚል ዛቻ እንደደረሰባቸው ተናገሩ። ችሎቱ የተሰየመው በአቃቤ ህግ ምስክር ላይ ብይን ለመስጠት የነበረ ቢሆንም ባለው የሥራ ሂደትና መዝገቡ ሰፊ ስለሆነ ለዛሬ ሊደርስልን አልቻለም። ስለሆነም ለመጨረሻ ጊዜ አንድ ቀጠሮ መስጠት ግድ ሆኖብናል በማለት መሐል ዳኛው ተናግረዋል። ጠበቆች እስረኞቹ ያሉበትን ሁኔታ ግንዛቤ ውስጥ አስገብታችሁ አጭር ቀጠሮ ይሰጥልን በማለት ቢያመለክቱም ተከሳሾች በበኩላቸው ለምን ትዋሻላችሁ እንዳላችሁት ሳይሰራ ቀርቶ ሳይሆን ትዕዛዝ እስኪሰጣችሁ እየጠበቃችሁ ነው። እኛ እየተሰቃየን ነው። ሰብአዊ መብታችን ተጥሷል። ጥፍራችን ተነቅሏል። ብልታችን ላይ ሃይላንድ ተንጠልጥሏል። ይሄ ሁሉ በደል እየደረሰብን እንዴት ለዛሬ አልደረሰም ቀጠሮ እንስጣችሁ ትሉናላችሁ? እኛ የግፍ እስረኞች ነን። መፈታት እንፈልጋለን። ምስክሮች ምስክር የሰጡት መንገድ አግባብ አይደለም። ስለዚህ ጊዜውን አታርዝሙ፣ አታሰቃዩን። በቃ እባካችሁ ከክሳችንን አቋርጡ ብለዋል። 26ኛ ተከሳሽ የሆኑት አቶ ቶሎሳ እኔ ለህይወት እሰጋለሁ 12 ሰዎች ተመርጠን ተወስደን ትገደላላችሁ ተብለን መሞታችን እየጠበቅን ነው። አስቸኳይ ጊዜ አዋጁ ከታወጀ በኋላ በተደጋጋሚ ጊዜ የሞት ማስፈራሪያ እየደረሰን ነው። እኔ ጥፍሬ ተነቅሏል። በድብደባው ምክንያት አከርካሪዬን በጣም እያመመኝ ነው። ሰውን የገደሉት ሳይጠየቁ እኛ የደሃ ልጆች ንብረት አውድማቸዋል ተብለን እንሰቃያለን። ኦፊሰር ግርማ የምትገደልበት ቦታ ትወሰዳለ ብሎኛል። ይህ ሁሉ እየደረሰብኝ ያለው ኦሮሞ ስለሆንኩ ነው። እባካችሁ ከመሞታችን በፊት መፍትሄ ስጡን ብለዋል። አቶ ካሳ በበኩላቸው ኦፊሰር ግርማና ኦፊሰር ግኡሽ ዞን 5 ግቢ ውስጥ ለፍተሻ ብለው ገብተው እንገላቸዋለን ብለው መሞታችንን እየጠበቅን ነው። እነዚህ ሁለት ግለሰቦች ማረሚያ ቤቱ ሲቃጠል ዋና ተዋናያን ነበሩ። የነሱን ገመና ለመሸፈን እኛ እንሰቃያለን። እኔ እዚህ ላይ ስናገር እናንተ ተሳቀቃለች፣ ግን አማራጭ ስለሌለኝ እናገራለሁ። እኛ የአዲስ አበባ ልጆች ነን። ብሔር የለንም። ብሔራችን ኢትዮጵያዊ ነው። በግድ የዚህ ብሔር ናችሁ ተብለን እየተሰቃየን ነው ብለዋል። በድብደባ ብዛት መኮላሸቱን ችሎት ፊት አውልቆ ያሳየው ሶማሌ የሚባለው ተከሳሽ ደግሞ ትናንት ቲቪ ላይ ያየን ነበር። 9 ገሎ 19 አቁስሎ በስተት ነው እያለ የሚዛበት መንግስት ነው ያለው። ስለዚህ እኛን ከፈለጋችሁ ተሳስታችሁ አለረዛም አውቃችሁ ግደሉን፣ እባካችሁ አታሰቃዩን፣ በቃ ግደሉን ወይም አስገድሉን ብለዋል። አቶ አጥናፉ የተባለ ተከሳሽ በበኩላቸው ይህን ያህል ጊዜ እዚህ ችሎት የተመላለስኩበት ፍትህ ከናንተ አገኛለሁ ብዬ ሳይሆን ከጊዜ ብዛት ከመሃላችሁ አንድ ህሊና ያለው ሰው ይኖራል ብዬ ነው። ነገር ግን ሁላችሁም አንድ ናችሁ። ስለዚህ ከዛሬ ጀምሮ እዚህ ችሎት ላይ አልገኝም። ፍርዳችሁንም እዛው ላኩልኝ። ከገደላችሁኝም ደስ ይያለኝ ነው እምሞተው። ስለ እናት ሀገሬ ስል ደስ ይያለኝ እሞታለሁ ብለዋል። የተከሳሽ ጠበቆችም እነዚህ ማስፈራሪያ ያደረሱ ላሉ ኃላፊዎች ትዕዛዝ ይሰጥልና ችሎት ፊት ቀርበው ይጠየቁ፣ ደንበኞቻችን ህይወታቸው አደጋ ላይ ነው ሲሉ አቤቱታ አቅርበዋል። መሐል ዳኛው አቤቱታችሁን በጽሁፍ አቅርቡና ውሳኔ እንሰጥበታለን ብለዋል። ችሎቱ ብይን ለመስጠት ለሚያዝያ 16 ቀን 2010 ዓመተ ምህረት መቀጠሩን ተናግረዋል። ትናንት እሁድና ዛሬ ሰኞ ሁለት ተከታታይ የአውሮፕላን መከስከስ አደጋዎች ተከሰቱ። በኔፓል መዲና በደረሰው አውሮፕላን አደጋ በትንሹ ከ38 እስከ 40 የሚደርሱ ሰዎች መሞታቸው ተነገረ። ለዝርዝሩ ደረጃ አፍቶል 71 ሰዎችን ጭኖ ይጓዝ የነበረ አውሮፕላን በኔፓል መዲና በካታማንዱ በሚገኘው በትሪቡቫን ዓለም አቀፍ አውሮፕላን ማረፊያ ሊያርፍ ሲል ነው የተከሰከሰው። ቢቢሲ ባደጋው በትንሹ 38 ሰዎች መሞታቸውን ሪፖርት ሲያደርግ ሌሎች የዜና ምንጮች ደግሞ 50 ሰዎች መሞታቸውንና ቀሪዎቹን ከባድ የመቁሰል አደጋ እንደደረሰባቸው እየዘገቡ ነው። ከአደጋው ሰለባዎች መካከል 4ቱ የአውሮፕላኑ ሰራተኞች ሲሆኑ 2ቱ ደግሞ ህፃናት ናቸው። የአደጋ ጊዜ ሰራተኞች የሟቾችን አስከሬን ከተከሰከሰው አውሮፕላን ሆድ ውስጥ ሲያወጡ ውለዋል። የበረራ ቁጥሩ BS 211 የሆነውና S2 AGU የተሰኘው ይህ ዩኤስ ባንግላ የመንገደኞች አውሮፕላን በዩናይትድ ስቴትስ እና በባንግላዴሽ ጥምር ካምፓኒ የሚተዳደር ነው። አደጋው የደረሰው በኔፓል ሰዓት አቆጣጠር ዛሬ ሰኞ ከሰዓት በኋላ ልክ 14 ሰዓት ከ20 ደቂቃ ላይ አውሮፕላኑ ሊያርፍ ሲል ነው። የአውሮፕላኑን መከስከስ ተከትሎ መነሻቸውንም ሆነ መድረሻቸውን በትሪቡቫን አውሮፕላን ማረፊያ ያደረጉ ሁሉም በረራዎች መሰረዛቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ከአደጋው በህይወት የተረፉት ተጎጂዎች ለአስቸኳይ ሕክምና ወደ ሆስፒታል መወሰዳቸው ታውቋል። በሌላ በኩል 8 ሰዎችንና 3 ሰራተኞችን አሳፍሮ ይጓዝ የነበረ የቱርክ የንግድ አውሮፕላን ትናንት በማዕከላዊ ኢራን ከሚገኝ ተራራ ጋር ተጋጭቶ ሁሉም ተጓዦችና የአውሮፕላኑ ሰራተኞች መሞታቸውን ኒውዮርክ ታይምስ ዘግቧል። ከዱባይ ወደ ኢስታንቡል ሲያመራ በነበረው በዚህ አውሮፕላን ውስጥ ተሳፍረው የነበሩት
በሚቀጥለው ወር በሰርግ የምትሞሸረው ቱርካዊቷ ሙሽራ ሚና ባሳራንና 7 ጓደኞቿ ወይ ሚዜዎቿ ነበሩ። ይሁንና የሙሽራው አባት የሁሴን ባሳራ ንብረት የሆነችው አነስተኛ ጀት ትናንት ምሽት በመንገዷ ላይ ሳለች ከኢራን ዛግሮስ ተራራ ጋር በመጋጨቷ ለሰርግ የተዘጋጀችው ሙሽራ ከነሚዜዎቿ የአውሮፕላኑ አብራሪ ከነሰራተኞቹ እስከ ወዲያኛው አሸልበዋል። የኢራን ባለስልጣናት አደጋው በደረሰበት ተራራ አቅራቢያ የሟቾቹ አስከሬን መገኘቱን ቢያሳውቁም ከአደጋው መክፋት አኳያ የ28 ዓመቷን ሚና ባሳራን ጨምሮ የሁሉንም ሟቾች ማንነት መለየት እንዳልተቻለ ገልጸዋል። ለኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ለተጠናቀረው ዘገባ ደረጀ ሀብተወልድ ነኝ። ተመልካቾቻችንና አድማጮቻችን የዕለቱ ዜና ይህንን ይመስል ነበር። ከቀሪው የኢሳት ዝግጅት ጋር መልካም ቆይታ እያልን ኢሳትን ወዶ በማለት እንሰናበታለን። ጤና ይስጥልን።